ሄሎ እንደምን ናችሁ? ሰላም ናችሁ ወይ? ደህና ዋላችሁ? ደህና አደራችሁ? የትም ሀገር ላላችሁ እኔ ጃለኔ ታደሰ ጫሊ ይባላለው የዳታ ኒውትራል አናሊሲስ ቴክኖሎጂስ ድርጅት ባለቤትና ስራ አስኪያጅ ነኝ ማለት ነው። በዚህ ሳምንት ውስጥ በተቻለኝ መጠን የኔን ስቶሪዎች ሁሌ በዚህ ሰዓት ማታ ላይ ፖስት እያደረጉ ሼር ማድረግ እፈልጋለሁ። ምክንያቱም እኔ ብቻ ሳልሆን ብዙ ሰዎች መጠቀም ትችላላችሁ ብዬ ስለማስብ ነው። እና ደግሞ በእኔ ትንሽ ስቴፕ ሄጃለሁ ብዬ ስለማስብ ከአብዛኞቻችሁ ሄልፕ ያደርጋችኋል ብዬ ስላሰብኩ ነው። ስለዚህ ባለፈው ስቶሪ ከዚህ በፊት የነበረ ፓርት 2 ያለቀው ስለ ስፓርክ ታንክ ያወራዎች ነበረ። ስፓርክ ታንክ ላይ ሻርክ ታንክ ነው። ሻርክ ታንክ ላይ ፒች አቅርበን ነበር። እሱ የመጀመሪያ ፒቻችን ነበር እና እዛ ላይ የነበረኝን ኤክስፒሪየንስ ናም ሼር አድርጌላችሁ ነበረ። ለዚ ራት እየበላሁ ነው፣ እንብላ። ምን ሀፕን አደረገ? ሻርክ ታንክ ላይ ካቀረብን በኋላ በጣም ሪኮግናይዝ መደረግ ጀመርን ማለት ነው። እኛ የፈለግነው ከሻርክ ታንክ እንትን ነበረ፣ ፋይናንሻል ሰፖርት ነበረ እንዳልኳችሁ እዛኛው ልክ። ግን ስንት ብር እንደሆነ እኔ እርግጠኛ አልነበርኩኝ የምፈልገው አይነት ብር ማለት ነው። እና እነሱ ኦፈር ያደረጉት ደግሞ ምንድነው፣ አይ ቲንክ በዛን ጊዜ ሲነገረኝ የነበረ ኢንፎርሜሽን ምንድነው፣ እኔ ስታርታፕ ነኝ፣ ስለዚህ ትንሽን ብር ይበቃኛል፣ ብዙ ብር አልፈልግም። ምንድነው ሀፕን ያደረገው፣ ኢፍ ዩር ላይክ አስኪንግ ለብድር ወይ ኢንቨስትመንት ጠይቁ ከሆነ ሚኒመሙ 5 ሚሊዮን ነው ምን ያለበት አይነት ነገር ነው ኢንፎርሜሽን የደረሰኝ። እና ኦኬ 5 ሚሊዮን ከሆነ የሚያስፈልገው እሺ 5 ሚሊዮን ስጡኝ፣ አዲስ ፖይንት እኔ ችግር የለውም አልኩኝ ማለት ነው። ግን 5 ሚሊዮን ምን ይሰራልኛል? ያው በዛ ሰዓት ምንም አይሰራልኝም። ኤግዛክትሊ ደግሞ የኛ ሰርቪስ ነው፣ እዝናት አክቹዋሊ እንትን አይደለም፣ ፕሮዳክት አይደለም። ፕሮዳክት ዲቨሎፕ አናደርግም ማለት ነው፣ ለሰርቪሱ ነው። ኦኬ ምናምን አልኩኝ። ከዛ ምን መጣ፣ ሌላ ሪኳየርመንት ምን መጣ፣ ፕሮጀክቱ ቴስትድ መሆን አለበት ወይ ደግሞ ፕሩቭን የሆነ ለከስተመር ፕሮቫይድ ያደረጉት ሰርቪስ መኖር አለበት። ድጋሚ ማርኬት ሪሰርች ያስፈልገዋል። ድጋሚ ሌላ ምንድን ነበር ያሉት፣ was a lot of requirements። እና ደግሞ አይፒ ሰርቲፊኬት ያስፈልጋቸዋል ተብለን ነበር፣ አይዲያው አዲስ ከሆነ። ከዛ ድጋሚ የብቃት ማረጋገጫ ሰርቲፊኬት ያስፈልጋቸዋል ተብለን ነበረ ከሚኒስትሪ ኦፍ ኢኖቬሽን፣ ለእኛ ማለት ነው ቴክ ስለሆነ። ይህን በጣም ብዙ ጥያቄዎች ነበር፣ ሪኳየርመንት ሰጠኝ። እኔ እህታችሁ እኔ ወፍ ምንም ነገር አላውቅም እና እሺ ምናምን ብዬ was like at this point ልሞክረው ና አልኩኝ። ሰርፕራይዚንግሊ አሁን እኔ ደጋግሜ ነው መጠራላችሁ፣ you guys will get used to it። ምንም ማድረግ አልችልም። አባቴ ጋር ነው የደወልኩት። የአባቴ ጋር ስደውልለት ምን ጠይቀው ነው የደወልኩት፣ አይፒ ሰርቲፊኬት ማን ነው የሚሰጠኝ፣ የት ነው ያሉት፣ እንዴት ነው ሊሰጥ የሚችሉት፣ ምንድን ነው የሚያስፈልገኝ ብዬ ጠየቅኩት። ከሱ ኢንፎርሜሽን የሰማሁት ምንድን ነው፣ ሎኬሽኑ ነበረ ኡራኤል ጋር ያሉት። ሄድኩኝ ኡራኤል ጋር። ልክ እንደሄድኩኝ ቴክ ካምፓኒ ናቸው አለኝ። አልኩት ሶፍትዌር ነው ዲቨሎፕ የምታደርጉት ሲለኝ፣ ያ እንደዛ ነገር ነው፣ ሶፍትዌር ዲቨሎፕ ነገር ነው የምናደርገው አልኩትኝ። እና ምንድን ነው የጠየቀኝ፣ ለሶፍትዌር ፕሮጀክት ላላችሁ ሰዎች ይጠቅማቸዋል። ሪኳየርመንቱ ምንድን ነው፣ ሶፍት ኮዳችሁ ይወሰዳል። ዲቨሎፕ ያደረጋችሁበት ራን ያደረጋችሁበት ኮድ ይመዘገብና በሱ ነው አይፒ የሚሰጣችሁ። ኢንተሌክቹዋል ፕሮፐርቲ ራይት ሰርቲፊኬት ይሰጣችኋል ለ5 ዓመት የሚቆይ ማለት ነው። ሚንስ እናንተን ስፔሲፊክ ኮድ ተጠቅሞ ሌላ ሰው ከሰራ ይቀጣል ማለት ነው። እናንተን በቃ ብዙ አይነት ነገር ቅጣቶች አሉት ብቻ። ኦኬ አልኩኝ። ከዛ እሱን ይዘሽ ነው ያለኝ በሲዲ እና በሶፍት ኮፒ። ለምን ሶፍት ኮፒ እንዳስፈለገ አላውቅም፣ ግን ምን ሃርድ ኮፒ ለምን እንዳስፈለገ አላውቅም። ሶፍት ኮፒ በቃው ነበር። ሲዲ ምናምን አለ እንደ ሪሰርች እንደለመደብኝ እሺ ብዬ ሄድን ማለት ነው፣ አመጣም ማለት ነው። እሺ ብዬ ካመጣውኝ በኋላ
ምንድነው በቃ ኤቭሪቲንግ ሶርስ ኮድዋንም ኤቭሪቲንጉን ሁሉን ነገር መዝግቤ ምናምን ስታፍ ይዤው ሄድኩኝ። ልክ እንደሄድኩኝ እዛ ሰጠሁት ለሰውዬው። ከዛን ተመዘገበ። ብዙ ብር አልከፈልኩም፣ በጣም ትንሽ ብር ነው የከፈልኩት ከብዬ። በአንድ ቀን ውስጥ ነው ያለቀው ሰርፕራይዚንግሊ። ኦኬ ቴንክ ዩ ምናምን አልኩኝ። ከዛ ጨራረስኩኝ። ከዛን ልክ እሱን ጨርሼ ስወጣ ደግሞ ምንድን ነበር መሰላችሁ ትሬድ ኔም ይባላል። የድርጅታችሁ ስም ከነ ሎጎ ይመዘገባል። ይህንን ገና ማስመዝገብ ነበረብኝ። እሱ ደግሞ 3 ወር ይቆያል። ኦኬ እሺ ዝም ብዬ ልመዝገብ፣ ዩኒቨር ነው እንደሚፈጠር ብዬ ተመዘገበ። ከዛን ሄድኩኝ እንዳልኳቸው ወደዛኛው ኢንስቲትዩሽን ሄድኩኝ። ከዛን ይህንን ሁሉ ሪኳርመንት ማስቀመጥኩላቸው፣ ግን በቃ ሌላ ባሪየር ነበረ። ምንድን ነው ትሬኒንግ አልወሰድኩም። መጀመሪያ እንዳልኳቸው ነው አንትርፕረነርሺፕ ትሬኒንግ በጣም ያስፈልጋል። በተለይ ቢዝነስ ራን ለማድረግ ሪኳርመንት መሆኑ ግዴታ መሆኑ ጥሩ ነው እንደውም። ምክንያቱም ዊ ዶንት ኖው እኛ አብዛኛው ጊዜ የምናስበው ቴክኒካል አስፔክት ኦፍ ቢዝነሱን እንዴት ራን ላደርገው እችላለሁ፣ ይህን ችግር እንዴት ሶልቭ ላደርገው እችላለሁ ብለን የምናስበው ግን ቴክኒካል አስፔክቱ ነው። ስለዚህ ቴክኒካል አስፔክቱ ብዬ እያሰብኩኝ እኔ I forgot about this smells good. So ቴክኒካል አስፔክቱን ብቻ እያሰብኩ ስለነበረ እረሳሁት ማለት ነው። ልክ ሴ ትሬኒንግ ውሰጅ ተባልኩኝ። ትሬኒንግ የምወስደው ኢዲአይ። ኢዲአይ የማታውቁት ከሆነ ሁላችሁም ልታውቁት የሚገባ ነገር ነው። ኢዲአይ ማለት ኢንተርፕረነር ዴቨሎፕመንት ኢንስቲትዩሽን ይባላል። መንግስት ነው፣ የመንግስት ተቋም ነው። ወደ ወሰን አካባቢ ነው ቢሯቸው፣ ሰርች ማለት ትችላላችሁ። እነሱ ጊቭ አንትርፕረነርሺፕ ስኪልስ ትሬኒንግ ይሰጣሉ። ኦኬ ብዬ እዛ ሄድን። ከዛ እዛ ልክ ነግረውኝ ልክ ስሄድ እዛ ሄጅ ትሬኒንግ ልወስድ ስል ለሴቶች ለብቻ ትሬኒንግ ይሰጣል። አንትርፕረነርሺፕ ስኪል ያስተምሯቸዋል። አይዲያ ካላቸው አይዲያችሁን ወደ መሬት እንዴት ወርዶ ወደ ቢዝነስ መቀየር እንደምችሉ ያስተምሯቸዋል። ካስተማራችሁ በኋላ ደግሞ ፋይናንሻል ፈንዲንግ ይሄ ግራንት የሚባል አለ፣ እሱን ይሰጧችሁ ነው። በዛ ግራንት ደግሞ ሞር እንትኖች ደግሞ ፕሮቫይድ ታደርጋላችሁ። በዛ ግራንት ደግሞ ሞር ሌላ ቢዝነሳችሁን ትጀምሩበታላችሁ ማለት ነው። ማለት ላይሰንስ አድርጋችሁት ከዛ በኋላ ከዛ ወደ የሚያስፈልጋችሁ ነገር ወጪያችሁን ሸፍናችሁ መጀመር ማለት ነው። ስለዚህ ማስጀመሪያ ብር ይሰጣችኋል። እና I was like ኦኬ ትሬኒንግ ወሰድን። በሳምንት 2 ቀን ነበረ። ሁሌ ለ3 ወር ነበር የቆየው። ትሬኒንግ ወሰድን። ትሬኒንግ ከወሰድን በኋላ ትሬኒንግ በምወስድበት ጊዜ I was trying to ቅድም ያልኳችሁ ነገር አለ፣ ቴስትድ መደረግ አለበት። አይዲያችሁ መሬት ወርዶ ከስተመሩ ተጠቅሞት የሆነ ፊድባክ መስጠት አለበት። ለዛ ብዬ ምንድን ያደረግኩት I have to give free services በነፃ ማለት ነው። ስለዚህ በነፃ ኦፈር አደረግን ለዚህ ኢትዮጵያ ውስጥ ላሉ ከስተመሮቻችን፣ ኢንተርናሽናል ለሆኑ ከስተመሮቻችን ደግሞ እያስከፈልን ማለት ነው። እንደዛ አድርገን 4 ፕሮጀክቶች ሰራን። ያንን ትሬኒንግን እየወሰድኩኝ ነው ይሄን እየሰራ የነበረው። እነዛን ፕሮጀክቶች ስንሰራ ደስ የሚለው ነገር በብዙ አስፔክት ብዙ አይነት ነገር ይፈጠራል። ፕሮጀክቶች ሲሰራ ከቲም ማኔጅመንት ጋር ይጀመራል። ኦብቪየስሊ ዳታ ኮሌክሽን አብዛኛው ሳይመቸው፣ ግን ደግሞ ዳታ ኮሌክሽን በጣም ደስ የሚለኝ ነገር እሱ ነው። ከሰው ጋር ቁጭ ብዬ እኔ ችግሩ ነው ብዬ ያሰብኩትን ከስተመር ፊት ለፊት ቁጭ ብዬ ያናገርኩት እሱም ችግሬ ነው ብሎ እያስረዳኝ ኦኬ ኩል እንደዚህ ያመጣውልን እኮ ሶሉሽኑን እንዲናቀረብኩልህ ብዬ ሳስረዳው እና ደግሞ እሱም ደስተኛ ሆኖ ይጠቀማሉ። እንደዚህ አይነት ኮንቨርሴሽኖች መሀል ላይ ክሬት ስናደርግ በጣም ደስ ይላል። እና ኢንቫይሮንመንት ስለምወደው ነበር እየጀመርኩት። ብዙ በጣም ተጎድቻለሁ በቲሞች አዝወል አስ ደግሞ በከስተመርም ተጎድተናል። እኛ የመረጥናቸው ከስተመሮች አዌርነስ ክሬት እንዲያደርጉልን ነበረ ሞር በቢዝነሳችን ላይ ከዚህ ላይ ቴስት እያደረግነው ነው። ስለዚህ ስንጀምረው በነፃ ሰርቪስ እንሰጣላችሁ ወይ ለሚከፍለን ሰው ሪኮመንድ እንድታደርጉን ወይ ደግሞ ሰርቪሳችን ላይ ኦነስት የሆነ ፊድባክ እንድትሰጡን፣ ወይ ካልተመቻችሁ አልተመቸንም እና ያልተመቸን ምክንያት በዚህ ነው ብሎ እንድታስረዱ እንፈልጋለን። ከተመቻችሁ ደግሞ ተመችቶናል፣ በርቱ፣ እንትና እኮ እንዲደውሉልን ነበር እንዲፈልጋለሁ ብሏል፣ ስልካችሁ ሰጥቼው ነው ብለው ሪኮመንድ አድርገው እንዲመጡ እንፈልጋለን። እና ይህንን ኢንቫይሮንመንት ክሬት ማድረግ ስለፈለግን ምን አደረግን? ፍሪ ሰርቪስ የሚሰጣቸው ሰዎች በጣም ትልቅ ቢዝነስ ያላቸው ወይ ደግሞ
አዌርነስ ያላቸው በብዙ አይነት መንገድ ቮይሳቸው በደንብ የሚሰማ ሰዎች ነበር የመረጥነው። መርጠን ለእነሱ ሰርቪሱን ሰጠን። አንፎርቹኔትሊ አይ ዶንት ኖ ዋይ ለምን እንደሆነ አላውቅም፣ እነዛ ከስተመሮቻችን they were not giving us the feedback that we wanted. like honest የሆነ ፊድባክ እንፈልጋለን። ሰርቪሱ ጋር ወርድ ኦፍ ማውት ደግሞ እንፈልጋለን። ስለዚህ ነው ፍሪ ሰርቪስ ሰጠናቸው። ግን ምንድነው አይ ዶንት ኖ ቢዚ ይሆነናል ይሉናል፣ ወይ ደግሞ በቃ አይመልሱልንም፣ ስልክ የማያነሱልንም እና አልገባንም። ላይ እኛ ሀገር አሁን ችግሩ ምንድነው ከውጭ ድርጅቶች ጋር ስንሰራ እኛው ካልተመቻቸው አልተመቸንም ይላሉ። ያልተመቻቸውን ቦታ ክራፍት አድርገን አጽድተን ደግሞ ሰጣቸዋለን። ከተመቻቸው ይወስዳሉ፣ ካልተመቻቸው ደግሞ ሪፈንድ እናደርጋለን። ወይ ደግሞ ያልተመቻቸውን they will literally be honest ሆነው ይሄ ነገር አልተመቸኝም ብሎ በደንብ ያስረዳሉ። የኛ አበሻ ችግር ምንድን ነው? ካልተመቸን ዝም ነው የምንለው። ኢምፕሩቭመንት አንፈልግም። ሰው ደግሞ ኢምፕሩቭ እያደረገ ነው የሚሄደው እንጂ ዝም ብሎ በስህተቱ ታቅፎ አይቀመጥም። ስህተትኝ እንድትነግሩኝ ነው ስህተትኝ መሆኑን የማውቀው። ለእኔ ትክክል ሆኖ ሊታየኝ ይችላል፣ ግን ለእናንተ ደግሞ ስህተት ሆኖ ከታያችሁ ደግሞ የመናገርን ነገር ማዳበር አለብን ብዬ አስባለሁ። ስለዚህ ይህንን ለመናገር ብዬ ነበረ ከነሱ ጋር መነጋገር የፈለኩት፣ ግን አንፎርቹኔትሊ አቬይለብል ሊሆኑልኝ አልቻሉም እና በጣም ደግሞ ተጎዳው በሱም በኩል ፒች ስና ከዛ በኋላ ደስ የሚለው ነገር ኢዲያሪ ትሬኒንግ ሰጡን። ኦርቢት ኢኖቬሽን ሀብ የምታውቁት ከሆነ ከነሱ ጋር አብሮ እየሰሩ ነበረ ትሬኒንግ ሰጡን እና ትሬኒንግ የሚሰጡን ሰዎች እየመጡ ሲያስተምሩን የነበሩት ነገር እንዳለ ቢዝነሳችን ላይ እንዴት ኢምፕሊመንት እንደምናደርጋቸው ነው። ስትራቴጂዎቹ በጣም ዌል ክራፍትድ ናቸው እና ኦኬ ይህንን እነዚህን ስትራቴጂዎች አክቹዋሊ መስራት እንችላለን ማለት ነው ብዬ ስላሰብኩ ፕሬዘንቴሽን የተሻሻለ መጣ። ፋይናንሻል ያስተማሩን፣ ፋይናንሻል ብሬክዳውን የሰራው ወጪ ኤንትሪን ኤቭሪቲንግ እስካሁን ያወጧቸው ወጪዎች ምናምን ደማምሬ በጣም ብዙ ኪሳራ ውስጥ ገብቻለሁ። በጣም ብዙ ነገር ውስጥ ገብቻለሁ በብር ምክንያት ማለት ነው እና እሱን እንዳለ በቃ የነበረኝ ሴናሪዮ እንዳለ እያጻፍኩ ምናምን መስራት ጀመርኩኝ። ሂሳቡ እየገባኝ መጣ። ሂሳቡ መግባቱ ብቻ ሳይሆን ደግሞ ሌላ ምንድን ነው ጥሩነቱ አንደርስታንድ እያደረኩት መጣ ቢዝነስ። እኔ እስከዛሬ ሳስረዳኝ ነበረው ቴክኒካል ነው፣ ምክንያቱም ማውቀው ቴክኒካል ነው። ምንድነው ፕሬዘንት ማድረግላቸው ታርጌት ከስተመሮች ቢዝነስ ኦነሮች ናቸው። I'm talking to business owners, I have to be business oriented ማለት እንዴት ነው አለስልሼ ማስረዳት አለብኝ ለአንድ ሰው እንዲህ ቴክኒካል ነገር ለማያውቀው ሰው ማለት ነው። ስለዚህ ቁጭ ብዬ ብሬክዳውን አድርጌ ኤቭሪቲንግ ማስረዳት መቻል እንዳለብኝ ማንኛውም ሰው በኢዝሊ እኔን ቢዝነስ አንደርስታንድ ሊያደርጉ ይችላል ብዬ በማስበው ማለት ነው። ወደዛ መቀየር ስለነበረብኝ ጀስት በጣም ረድተውኛል። ኦርቢት ኢኖቬሽን ሀብን በጣም ማመስገን የምፈልገው ሚን ሁላችሁም ከዚህ በኋላም ትሬኒንግ ይኖራቸዋል በእያንዳንዱ ከተማ ውስጥ እዚህ ኢትዮጵያ ውስጥ እና በነዛ ከተማ ውስጥ ያላችሁ ሰዎች ከሆናችሁ ሄዳችሁ አፕላይ አድርጉ። እኔ አምናት ፕሮሞቲንግ ፎር ላይክ ምንም ቤነፊት ፈልጌ አይደለም፣ ግን በጣም ረድተውናል። ትሬኒንጉን ብቻ አይደለም እና ፈንዲንግ ተሰጥቶናል። ትሬኒንጉን ልክ ስንጨርስ ለእያንዳንዳችን ነው ግራንት ይሰጠን ድርጅታችንን የምናስጀምርበት። ለእኔ ምንድን ነው የሆነው ያ ግራንት ያስጀመርኩበትን ብር ያወጣቸው ብሮች እንዳለ ለማስጀመር ቢዝነሱ ላይ ከበር አደረገልኝ ያ ግራንት ማለት ነው። ስለዚህ ሪፈንድ አደረገልኝ፣ ተመለሰልኝ ብሩ ማለት ነው ያወጣሁት። አሁን አዲስ ፖይንት ምን ላይ ነው ያለሁት? ቢዝነሴ ኦኬ አሁን ሜክ ሴንስ ኢትስ ጎይንግ ቱ ሃፐን በሚለው ማለት ነው። እንደዚህ ኢንስቲትዩሽኖች አሉ ከልብ በደንብ አድርገው ትሬኒንግ የሚሰጡና እነዚህ ጋር ሄዳችሁ ቀርባችሁ ደግሞ ብትጠቀሙበት በጣም ይጠቅማችኋል። ሪች አውት አድርጉና ኮንታክት ደም ቢዝነስ አይዲያችሁን ሼር አድርጓቸውና ከዛን ሌት ሲ አይዲያችሁን ወደ ቢዝነስ ይቀይሩታል። ቢሊቭ ሚ ኦር ናት ግን ወደ ቢዝነስ ይቀይሩታል። ኢት ዋዝ አሜዚንግ። ዋይል ያን ትሬኒንግ እየወሰድን በነበረበት ጊዜ ግራጁዌት አደረግና ስንጨርስ መጨረሻ ሴሬሞኒ ላይ ፕሬዘንቴሽን እንዳቀርብ ተመርጬ ነበር። እኔ ዋን ኦፍ ፕሬዘንተር ነበርኩኝ። ፕሬዘንት አቀረብን። በጣም ፕሮሞት አድርገውናል ሶሻል ሚዲያ ላይ ሊንክድን ላይ በተለይ ማለት ነው። አይሺ ቲክቶክ ላይ ያላችሁ ሰዎች ሊንክድን ላይ ፌመስ ነኝ እና ትራይ ቱ ፎሎ ሚ ኦን ሊንክድን ወይ ደግሞ ገብታችሁ ስለኔ
ስለኔ ማንነት ስለኔ በደንብ መማር ትችላላችሁ። ቼክ አውት አድርጉት። ሌላ ምንድነው የሀፕን አደረገ። ዲሪንግ ዛት ምን እያደረኩ ነበረ? አይ ዋዝ ትራይንግ ቱ ለርን እየተማርኩ ነበረ። አዳዲስ ነገሮችን አዳዲስ ቴክኒካል ነገሮችን መማር ጀመርኩኝ። ዩኒክ ቫሊዩ በጣም ክሬት ማድረግ እንዳለብኝ ገባኝ አሁን ላይ። እና ደግሞ ቴክ ነው እኛ ካምፕኒ ቴክኖሎጂ የሆኑ ሶፍትዌሮችን እንዴት ዴቨሎፕ ማድረግ እንችላለን የሚለውን ላይ ማሰብ ጀመርን። ከዛ የሚገርም የሆነ አሪፍ ሶፍትዌር ዴቨሎፕ ማድረግ ቻለን ማለት ነው። ያ ሶፍትዌር ገና አሁን አፕሊካብል አይደለም፣ ምክንያቱም ገና ቴስት ማድረግ አለብን ስትሮንግ መሆኑን አለመሆኑ። ባክኤንድ ላይ ትንሽ መስራት ስላለብን ነው። ባክኤንድ ላይ በጣም ጎበዝ የሆናችሁ ሰዎች ካላችሁ ዲም አድርጉልኝ ከውስጥ። I will talk to you guys. I will literally hire you if you want to. መቀጠር ከፈለጋችሁ ቀጥራችኋለሁ። እነዚህን ስራዎች መስራት ጀመርን። ይህንን ሶፍትዌራችን ዲቨሎፕ እያደረግነው ስመጣ በቃ ብዙ ነገሮች እየተማርኩ ስለሆነ እያሳደግኩት ነበር። ዲሪንግ ዳት ምንድነው የሆነ ስራ ጀመርኩ። ዲጂታል ማርኬቲንግ ትሬኒንግ ወሰድኩኝ እና እዛ ላይ የሆነ ኢንተርንሺፕ ስራ መስራት ጀመርኩኝ። እየሰራው ያለ እንደምድለፍታት የሆነ አፕሊኬሽን መጣ ነው። ለምን አፕላይ አደርግም ብዬ አፕላይ አደረግኩ። ሳደርግ ወዲያው ደወለችልኝ እና አንቺ ሻውን አፕላይ አደረግሽው አለችኝ። አውዝ ላይ አዎ እኔ ነኝ እላታለሁ። እኔ እኮ ደንግጬ ጃሉናት እንዴ ምናምን በላይ አለችኝ። አንድ ማቃት ልጅ ነበረች እና እነሱ ደግሞ ያዘጋጁት ፕሮግራም ነበረ። የእሷ ቴክ ኢቨንት ይባላል። በሴፍ ላይት ኢኒሺዬቲቭ የተዘጋጀ ፕሮግራም ነበር። እዛ ላይ ኑና እንትኑን ሾኬዝ አድርጉልን አሉን። እሺ ብለን ነገ ነበረ ፕሮግራሙ ላይ እና አስፈቅጄ 2 ቀን ምናምን ለ4 ቀን ፕሮግራም ነበረ። አስፈቅጄ ቀረውና ሄድኩኝ ማለት ነው። ያኔ ላይ ሾኬዝ እናደርጋለን። ፍላየሮች እና ኤቭሪቲንግ አለን፣ ብሮሸሮች አሉን፣ ኤቭሪቲንግ አዘጋጅቻለሁ። አት ዲስ ፖይንት ለምጄዋለሁ፣ ምንም ብላቸው አልችልም፣ ለምጄዋለሁ አት ዲስ ፖይንት። እሱ ላይ እንደዛ ሾኬዝ ማድረግ ጀመርን። ሾኬዝ ማድረግ ስንጀምር ምንድን አሉን? አይ ቲንክ ቅዳሜ ዕለት ነው መሰለኝ የዛኔ ፒች ታቀርባላችሁ ተባልን። ኦኬ አልኩኝ። ከዛን አንድ ቀን ስለቀረው አይ ቲንክ አታቀርብም ብላኝ ነበረ። ከዛ ደግሞ ጠዋት ላይ ደግሞ ታቀርባላችሁ ተባለ። ልክ እሺ ችግር የለውም። ምንድነው እኔ ኤክስፔክት አላደረኩም አዋርድ ይኖረዋል ብዬ። ከዚ ሾኬዝ ያደረግን ነበር እንደሚልፍታት ፕሬዘንት ታቀርባላችሁ ተባልን። አዋርድ የሚኖረው አልመሰለኝም። ምንድነው አቅርቡ ተባልን። እኛ ደግሞ መጨረሻ ላይ ደረሰኝ ሰርፕራይዚንግ። መጨረሻ ላይ ነበረ ፕሬዘንቴሽን አቀረብኩኝ። በጣም ማከብራቸው ትልልቅ ሊደሮች በድርጅታቸው በስታርታፕ ትልቅ ቦታ የደረሱ ሰዎች ነበሩ። ያኔ ጀጅ ሆኖ የተቀመጡት ፊት ለፊቴ እና የእነሱ ሬፑቴሽን አውቀዋለሁ፣ ባክግራውንዳቸውን በጣም የሚያደጉበትን ቦታ እና ደግሞ ጀጅ ሲያደርጉም ከዚህ በፊት ሳያቸው ትልቅ ቦታ እንደደረሰ አውቃለሁ እና ከበደኝ የሆነ ነገር ይሉኛል ብዬ እና ፕሬዘንት አድርጌ ስጨርስ በጣም ከማደንቀው ሰው የሰማሁት ነገር ምንድን መሰላችሁ? በጣም የሚጠይቅ ሰው ነው። አብዛኛው ሰው ታውቁታላችሁ። ምንም መጠይቅሽ ጥያቄ የለኝም ልርሊ መልሰሽልኛል ሁሉ ነው የተባልኩት። እና በቃ እስ ላይክ ወደ ውስጥ የቀረው እና ቴንክ ዩ ፎር አንደርስታንዲንግ። ከዚ ላይ ከቅድም ጀምሮ ቴክኒካል ፓርት ብቻ ነው የተረዳሁት የነበረው። እንዴት አድርጌ ለሰው ማስረዳት እችላለሁ የሚለው ላይ ነበረ ሀሳብ የነበረው። ከዛ በኋላ ገብቶኛል ሲሉኝ በጣም ደስ አለኝ። ከዛን ያ ሙሉ ቀን ነበረ ፕሮግራሙ። ከሰዓት ፕሮግራም ነበራቸው እና እዛ ጋር ቁጭ ብለን እያዳመጥን ነበር። ፓናል ዲስከሽን ነበር። ከዛ በቃ አዋርድ አለ ተባለ። ኦኬ አዋርድ ማን ነው የሚያሸንፈው? ኦብቪየስሊ አብዛኛው ጊዜ አዋርድ ሴሬሞኒስ ላይ ተደርጋችሁ ከሆነ ሞስትሊ የሚያሸንፉት ሄልት ኢንቴክ ቴክ ላይ ከሆነ ማለት ነው። ሄልት ኢንቴክ እና አግሪካልቸር ኢንቴክ ኤንድ ሌላ ደግሞ ጀንደር ስፔሲፊክ የሆኑ ፕሮጀክቶች ከሆኑ እነዚህ በጣም አዋርድ ዊኒንግ ፕሮጀክቶች ናቸው እና ሁሌ ያሸንፋሉ። አንደኛ ነው የሚወጡት። እኛ እያለ ነበር ብዙ ቴክ እነዚህ ሄልዝ አግሪካልቸር እያለ ሴቶች ላይ ያሉ ስለነበሩ በቃ ስቴቲንግ ደም እና ከዛ ቲሞቼ ግን ደሰኝ አንቺ ነሽ ተሸንፊው ይሉኛል። እኔ ደግሞ ላይክ አይ ኖ ዳታ ውስጥ ያሉት ኦፍኮርስ ግን እንደነሱ አይነት ፋሲኔቲንግ የሆነ ትልቅ ፕሮጀክት ላይ እየሰሩ አይደለም ብዬ ነበረ ማስበው። አክቹዋሊ አንድ ነገር ምንድነው
አስ ስታርታፕ ዊ አንደርስቲሜት አውርሰልቭስ በጣም ራሳችን አንስጠን ነው የምናስበው። የሆነ አዋርድ ሲመጣ የሆነ አቺቭመንት ሲመጣ ላይክ ኦኬ ለእኔ የሚገባኝ ይመስለኝም እኔ ማሸንፎ ይመስለኝ እኔ ወይ ገና ነኝ ከነዚህ ሰዎች አንጻር እንላለን እና ከዛ አንጻር በጣም ራሳችንን እንጎዳለን። ሶ what happened was that አዋርዱን አሸነፍን። አንደኛ ወጣን አሸነፍን። በጣም ነው የደነገጥኩት። በህይወቴ እንደዚህ ደንግጬ አላውቅም። you've no idea. so አዋርዱን ብሩን መቀበል አይደለም አክቹሊ ወይ ደግሞ እንትኑ አይደለም ዛሬ የሰጠኝን ማቴሪያል አይደለም። ይህ ሁሉ ፕሮጀክት ላይ የኔ ፕሮጀክት አክቹሊ ማተር ያደርጋል የሆነ ቦታም ይደርሳል ተብሎ በኒው ሀገር ሰዎች በኢትዮጵያኖች ሪኮግናይዝ ስደረግ መድረክ ላይ ስሜ ተጠርቶ ድርጅቴ ስም ተጠርቶ ዳታ አናሊስት ቴክኖሎጂስት ተብሎ ተጠርቶ አዋርድ መደረጉ ለእኔ በጣም ሃርትዋርሚንግ በጣም ነበር ደስ ያለኝ እና I could not stop smiling the whole day. በጣም ነበረ ደስ ያለኝ። እሺ ብዬ ተቀብዬ አዋርዴን ሲሰጠኝ ሰርተፍኬት ሰጥቶኛል። 20 ሺህ ብር ነበር ያሸነፍነው። ከዛ በኋላ ደግሞ እንትን ነበረ ዋንጫም ነበረው ሰጠን ማለት ነው። እሱን እንዳለ ይዘን ነበረ። ከዛን ምን ሀፕን ያደርጋል በዛ ሰዓት ላይ ማለት ነው ብር አልነበረኝም። ምንድን ነበረ ያሰብኩትኝ የአመቱ መጨረሻ ነበር እና ገቢዎች እያሳወቅን ነበር ሄደን ግብር ልንከፍል። ምንድነው በየወሩ እያሳወቁ ስለነበረ እንዳልኳችሁ ፍሪ ሰርቪስ ነው እየሰጠው ያለሁት። ስለዚህ ዜሮ ነው ሪፖርቴ። ዜሮ ስለሆነ ዜሮ ነው ሪፖርቴ ያልኩኝ እያሳየሁት አንዳንድ አዲሽናል ኮስቶች አሉ መከፈል ያለባቸው ግዴታ ተብሎ የወጡ አዲስ ህጎች አሉ ብለውን ቲንክ እንደዚህ አይነት አዌርነሶች ሞር ለኛ ለወጣቶች በተለይ ወይ ደግሞ ማንኛውም ቢዝነስ ያለው ሰው ገቢዎች ሲሄድ እንደ አዲስ ኢንፎርሜሽን ፍላየር ቢሰጡን ወይ የሆነ ዲስፕሌይ ቢያደርጉልን ወይ ኢንፎርሜሽን የምናገኝበት ቦታ ብንሄድና ብናናገር ወይ በቪዲዮ መልክ ቢያቀርቡልን ጥሩ ነበር። እነዚህ ኢንፎርሜሽኖች ባለማወቃችን አብዛኞቻችን እንጎዳለን እና ይህን ኢንፎርሜሽን ብላክ አደረግን እኛ። እዛ ልክ እንደሄድኩኝ የቆጠረው ወደ 22 ሺህ ብር ነበረ። ሰርፕራይዚንግሊ የተሸለምኩት 20 ሺህ ብር ነው። ከኔ ኪስ የሚወጣው 2 ሺህ ብር ነው። 22 ሺህ ብር ግብር ከፈልኩ ማለት ነው። እግዚአብሔር ይመስገን። አንዳንድ መንገዶችን ትንሽ እንትን ያለን ይመስለናል፣ እሳት ናቸው እንመስላለን፣ ግን እግዚአብሔር የሚሰራበት መንገድ ይለያያል እና ልክ አዋርዱ እንደወሰድን ግብራችንን ከፈልን። እግዚአብሔርን አመሰግናለሁ በጣም በብዙ መንገድ እየረዳኝ ስለሆነ ማለት ነው። ከዛ በኋላ ምን ላይ ተሳተፍን? ናሽናል ሄልዝ ፕራይስ ላይ አፕላይ አድርጌ ነበር። ያኔ ዩኒቨርሲቲ ተማሪ ነበርኩ እንዳልኳቸው። ሄልዝ ፕራይስ ላይ አፕላይ አድርጌ ምን ያብን ያደርጋል ከሄልዝ ፕራይስ ውስጥ ቶፕ 20 ከሚባል ውስጥ ናሚኔት ተደረግን እኛ ማለት ነው። ቶፕ 20 ሆነን ከናሽናል ነው። ከናሽናል ማለት ከሙሉ ከኢትዮጵያ ሙሉ የኢትዮጵያ ናሽናል ፋይናልስ ላይ ቶፕ 20 ሆነን ናሚኔት ተደረግን። ከዛ ከቶፕ 20 ውስጥ ነው አንዱ ተመርጠው ወደ ኢንተርናሽናል ወርልድ ዋይድ ደግሞ ኮምፒቲሽን የሚሄዱት ማለት ነው። እዚህ ኦኬ አልኩኝና ቶፕ 20 ናሚኔት ተደረግን ሄድን። ላይክ ስንሄድ ምንድነው ሪኳርመንት የነበረው ቲም ያስፈልጋል። ቲም ማለት እንደ ፋውንደርስ ምናምን። I was presenting ፕሮብለሙ ገብቷቸዋል ኤቭሪቲንግ እና ኤቭሪቲንግ ፕሬዘንት እያደረጉ ምንድን ፕሮብለም የነበረው እኔ ጋር ቲም ነው። እኛ ቲም እኔ ብቻ ነኝ ፋውንደር። በዛ ምክንያት አላለፍኩም ነበረ ለቶፕ 10 አንደኛ ለማለፍ ወደ ነበረ ውድድር እና ሌሎች ናሸነፉት። እንዳልኳቸው ጤና ነው፣ ጤና ትምህርቶች ስራዎች ያልፋሉ። እነሱ አለፉ። አሁን የት ጋር እንደደረሱ I don't have any updates፣ ግን ያኛው ሰርተፍኬት አግኝተናል ፋይናሊስት በመሆናችን ማለት ነው። እሱንም ተወዳድረናል ማለት ነው። እዛ ሌላ ምን ሀብን አደረገ እንዲሁ አፕላይ ማድረግ ጀመርኩኝ። አፕላይ ማድረግ ስጀምር ሌላ ምን አገኘው ይሄ አፍሪካ ዩኒየን
ጎጋል ኢኒሺዬቲቭስ ምናምን ፖስት ያደርጉ ነበር። ኦኬ ዋይ ናት ለምን አንሞክረውም ብዬ አፕላይ አደረግኩኝ። ሶ ኖ ቢፎር ዛት ብሪክስ ውመን ቢዝነስ አላያንስ ላይ የብሪክስ ውስጥ ያለው ኢትዮጵያ ዋን ፊት ናት። እዛ ውስጥ ደግሞ ሌላ ስታርታፕ ፕሮግራም ነበረ። እሱንም አፕላይ አድርጌ ነበር። የኔን አንድ ችግር ልንገራችሁ። አዲክቲቭ የሆንኩበት ሱሴ የሆነው ነገር ልንገራችሁ። ኦፖርቹኒቲ ሳገኝ አፕላይ ያደርጋለሁ። ምንም ብሆን ምንም፣ የትም ብሆን የትም ፖስት ከተደረገ አም አፕላይንግ። ይድረሰኝ አይድረሰኝ አፕላይ ነው ማድረገው። አሁን አፕላይ ማድረግን ጥቅሙን እያስረዳኋቸው ያለሁት። አፕላይ ያደረግኩኝ ብሪክስ ላይ አፕላይ ስናደርግ በጣም ብዙ ኩዌሽን፣ በጣም ትልቅ ጥያቄዎች ነበሩ። እዛ ውስጥ ቶፕ 17 ሆነን ነው የተደረግን ከብሪክስ ውመን እንዳለ ካንትሪ ማለት ነው። ፕሮግራሙ የት ነበር የሚካሄደው? ብራዚል። ኦኬ ኢንቪቴሽን ገባ፣ ኤቭሪቲንግ ገባ። ብራዚል ለመሄድ ተዘጋጀን። ኤቭሪቲንግ ዋዝ ጉድ። ሌላ ምን ሀፕን ያደርጋል? ኤዩ ጎጋል ኢኒሺዬቲቭስ የሚባለው ሌላ አፕላይ ተደረገ። እነዚህ ፕላትፎርምስ ማለት ነው ባይዘዌ እነዚህን ኦፖርቹኒቲዎች በሊንክድን ላይ ማግኘት ትችላላችሁ። ሊንክድንን በጣም አግሬሲቭሊ ብጠቀሙ ይሻላል ከቲክቶክ። ሊንክድን ይሻላቸዋል። ድጋሜ ቴሌግራም ላይ አሉ በጣም ብዙ ቻናሎች ዲዛይን ነገር የሚያደርጉ። እዛ ላይ እየገባው አፕላይ ያደርጋለሁ። ይሄ ጉጋልም አፕላይ ያደረግኩኝ። ትሬኒንጉ 8 ወር ይላል። ዲስ ፖይንት እኔ 8 ወር ችግር የለውም ለኔ ብዬ ማለት ነው። ከዛ አፕላይ አድርገን ኤቭሪቲንግ ከገባን ከጨረስን በኋላ ምን ይደርሰናል? ይሄ ኢሜል አይደለም የተደረገልኝ፣ አፍሪካ ዩኒየን ፕሬስ ሪሊዝ ላይ ነው የተፖስተው ቶፕ 20 ተብሎ ማለት ነው። ከዛ ልክ ሲፖስት ኦኬ ቢያምቢ ገብቼዋለሁ። ፎቶዬ ደቅ ብሏል። እዴ እኔ ምናምን አልኩ ማለት ነው። ከዛ አሁን ነኝ ኦኬ እሺ ብዬ ምናምን ብዬ አየሁት፣ መደነገዝኩ ምናምን። ከዛ ትሬኒንግ ምናምን ኦንላይን ትሬኒንግ ጀምሩ ምናምን ተባለ። ኦንላይን ትሬኒንግ ጀመርን። 2 ወር ሙሉ ትሬኒንግ ወሰድን። ትሬኒንግ ከወሰድን በኋላ ምን ሀፕን ያደርጋል? አፍተር ትሬኒንግ የሆነ ማሌ ፕሮግራም አለ፣ አፍሪ ኢኖቬስት የሚባል የኢኖቬሽን ፌስቲቫል ነው የሚዘጋጀው እና ፕሮግራም አለ አፍሪካ ዩኒየን የሚካሄድ እና እዛ ላይ ስፓርክ ታንክ የሚባል ሌላ ኮምፒቲሽን አለ፣ ፒች ኮምፒቲሽን። እሱ ማቅረብ አለባችሁ ተባለ። እሺ አልኩኝ። ከዛ ተዘጋጀውኝ። ሜንቶር ሰጡን። ሰርፕራይዚንግሊ ሜንቶሯ በቃ የኔ ፕሬዘንቴሽን ወስዳ አስተካክላ ትልክልኛለች ለእኔ። በቃ እንዲህ ነው መቀመጥ ያለበት እያለች ማለት ነው። ዳስ ሀው ሜንቶሮቹ ዴዲኬትድ ሆነ ሲሰሩ የነበሩት ከኛ ጋር ነው። እዛን እነዛ አስተካክዬ ላኩኝ። ከዛን ተዘጋጀን ፕሬዘንቴሽኑ ምናምን። በጣም ነበር ነርቨስ የሆንኩት በህይወቴ ዘመን። ለምን ነርቨስ እንደሆንኩ አላውቅም። አይ ቲንክ እስከዛሬ ፕሬዘንት አደረገው የነበረው አማርኛና እንግሊዝኛ መደባለቅ ይችላል፣ ምክንያቱም አበሻም ፈረንጅም ስላለ። አሁን ግን ሙሉ ለሙሉ በእንግሊዝኛ ነው መሆን ያለበት። ስለዚህ ብዬ ማስረዳት አለብኝ። 5 ደቂቃ ነው የተሰጠኝ። 5 ደቂቃ ውስጥ ከተፍኩት ነው የምላችሁ። እና ልክ እሱን እንደጨረስን በቀጣይ ቀን ነበረ እንትኑ ቶፕ 10 ኖሚኔት የሚደረገው እና የሚያሸንፈው ቶፕ 10 ነው። ቶፕ 10 ከ1 እስከ 10 የወጡት እንዳለ አሸናፊዎች ናቸው። ከ1 እስከ 10 የወጡት እንዳለ ነው ብሩ የሚሰጣቸው ማለት ነው። ስለዚህ ሁሉም አሸናፊ ናቸው የሚሆኑት ተብሎ ስለታሰበ ነው። ኦኬ ብዬ ጠበቅን። ከዛ ኤክስፔክት ስናደርግ ስማችን ተጠራ። ከዛ አሸነፍን ማለት ነው። አሸንፈን አሁን አሸንፈን ያልኩኝ አሁን ወደ ኬንያ ደግሞ የመጨረሻውን ፕሬዘንቴሽናችን ለማቅረብ መጣን ማለት ነው። እዚህ ነገ ነው ፕሬዘንቴሽናችን የምናቀርበው። ሆፕፉሊ እግዚአብሔር ይረዳኛል ብዬ አስባለሁ። ስለ ፋይናንሻል ብሬክዳውናችን በደንብ እናስረዳለን። ሽልማታችን እንቀበላለን ማለት ነው። ሽልማቴን ልክ እንደተቀበልኩኝ ቪዲዮ ሰራላችኋለሁ ይዤ መጥቼ ሽልማት ነው እዚህ ክፍል ውስጥ። በዛም ኬንያን ትንሽ ዞር ዞር ምናምን አየት አድርገን እንመጣለን። ሶፋር እስካሁን ድረስ የሄድኩበት ይሄ ነው። ከቢዝነስ አስፔክት ስለ ቢዝነስ ፐርስፔክቲቭ መርዳት የፈለጋችሁ ሰዎች ይሄ this is your story። ግን ደግሞ ቀጣይ ደግሞ ምን ይሆናል ቪዲዮ ፐርሰናል ዴቨሎፕመንት፣ ኦንላይን ስራዎችን፣ ኦንላይን አፕሊኬሽኖችን፣ ኮንፈረንሶችን አቴንድ ማድረግ፣
ሰብሚቶችን ኢንተርናሽናል ሪኮግናይዝ መደረግ፣ ኢንተርናሽናል ከስተመሮችን ደግሞ ማግኘት ማለት ነው።